እሺ አሁን ይሄንን ስለሆነ ነው አሁን እያስጨነቀሽ ያለው እንጂ ይሄኔ እኮ እሱ ቢፈልገው አይ በቃ እንደው እኮ በየቀኑ እንዴ እንደዚህ እያለቀሽ እንዴት ፊትሽ መሆን ይሆናል? ገባሽ? አሁን ብታይኝ እኔ ራሱ ይጨንቀኛል። አሁን ራሱ ቆይ አንድ ነገር ብቻ አድርግ እሺ። መጀመሪያ ይሄ እንትን ጨርቁን ወደ ላይ ከፍ አድርገው ፊትሽ ላይ እንትን ያደርጋል። ከፍ አድርገው አውርጁ፣ ምንም ችግር የለም። አውርጁ ተወልጫለሁ፣ ፀጉሬ የለኝም። ምን ችግር የለም። በቃ እንደሱ ከፍ አድርገው። ደግሞ ቆንጆ ነሽ በጣም። ልንገርህ መልስ እየጠየቀኝ መልስ ልመልስልህ። እሺ ጭንቀት ኖሮብኝ ትለኝ ይሻለኛል። ልመልስልህ። ሰላም ድሮ ሳወራ ልንገርህ ጭንቅላቴ ትክክል ሲሆኑ ጊዜ አሳድጌያታለሁ። አንዲች ብር እርግዝና በሰው ቤት ጨርሼ እቺ ልጅ አንዲች ቀን ይሄንን የሚጠቀልልበት አጥቼ ነው ሚልክ። ቅድም የአቢባ ነግራታለሁ። የሚጠቀልልበት ልጅቷ እንኳን አጥቼ ወደ እሱ ሲደውል ድምፄን እያወቀ ይዘጋል ነበረ። ጥሩ ነው ስላልከኝ ነው ሊሆን ይችላል ስላልከኝ። እንደዛ ያሳለፍኩ ሴት ነኝ ከ2013 ጀምሬ እስከ ዛሬ ድረስ። አሁን ነው እሷን ሳጣ በቃ እኔ መኖር የለብኝም ብዬ ጭንቅላቴ እየተነካብኝ እንጂ የእሱን ድጋፍ ፈልጌ አይደለም። ሲያቅተኝ ልጄ ሲያቅተኝ ነው የከሰስኩት በፍርድ ቤት። አስፋልት ቦሌ ማጠማገቷ ቃል አይደለ ሆነ ነገር እንዳትሆንብኝ ድንገሪጋ ሆነ ነገር እንዳትሆንብኝ ብዬ ዘበኛ ጋር ብር ኖረኝ ታስክ ይዤ እሱን መፈለግ አልችልም። ፍርድ ቤት ቤቱን አሳይ ጦቅሚ ስለሚል እንደዛ አስፋልት ላይ አድራለሁ። ወደ ዘበኛ ጠጋ ብዬ ያሳደግኳት ልጅ ነኝ ልጅቷን። ይሄ ሆኖ ግን ሰላም አትይም ሁሌ እንደዚህ እያለቀሽ ነው ትለኛለህ። አላለቅስም ሰላም ነው ብዬ ሲለው የምትጠይቂውን ሰላም እዛው ጠይቂ፣ የምትፈልጉን ተናገሪ ይላል። ሰላም ለምንድን ነው ማቲ ስለምትለኝ ማለት ነው። አንተ አሁን ሰላም ብቲ ስላልከኝ ሰላም እዛው ጠይቂ፣ ሰላም ምትይ ሰው እዛው ጠይቂ፣ አሁን የፈለግሽውን ነገር ቀጥ ይለኛል። እየሰማኸኝ ነው? እየሰማሁሽ። አዎ እንደዛ ስለሚለኝ ሰላም በቃ አልለውም። እሷ ላይ የሆነ ነገር ሲደርስብኝ ይሄ ቅር ብሎኛል፣ ለምን ይሄንን አታረገውም? ይሄንን አርጎ ይለዋለሁ። ገነት ይሰማሻል ማሪ? እኔም መዳም ፓስፖርት ኮፒሽን ልካለኝ። እኔም መዳምም ትኬት እየፈለግን ነው ቀድሞ ያገኘ። እሺ እኔ ቀድሜ ካገኘው እንትን ልክላትና ምናልባት ለዛሬ ማታም በረራ ከተገኘ ዛሬ ማታም ልትይጂ ትችያለሽ። ገላሽን ታጥበሽ መሄድ ብቻ። እሺ እዛ ወንድም ካልድ ይቀበልሻል። ወንድም ካልድ ፋውንዴሽን ታርፊያለሽ። ልጅሽም ወንድም ካልድ ፋውንዴሽን ትመጣለች። ሁሉ ነገር ይፈታል። አንቺ ግን ተረጋጊ። እሺ ሌላ አቦ በዚሁ እኔ ቃል ምገባላት መመለሻ ትኬቷን እኔ እሸፍንላታለሁ። አይ ተረጋግተሽ አሁን ገንዘብ ከስራለሁ እንደዚህ ሆናለሁ ብለሽ እንዳታስቢ። ተመልሰሽ ከታኪስ የሚወጣ ነገር የለም። መዳም ከራሷ ነው። በጣም ጥሩ መዳም ነው ያለቻት። እጅግ በጣም ጥሩ እናት ሆነች። ሲሄደውን ለስኮ ራሱ ሲሄድ የእሷ ነው የተነገረኝ። ማለት ስሜቱ እኔ ላይ እንደሆነ ነገር እንደሚፈጠር ስለሚያውቁት የእሷ ነው የተነገረና ዋይፋይ ዘግታብኝ ቀስ ብላ ነው የነገረችኝ። ታማለች ቢላ ነው የነገረችኝ እንጂ ሞታለች አላለችኝ። ያን ግን የሱዲ 2000 ብር ሊያር ነበረኝ በሱ ነበረ የሸኘችኝ። ከዛ እዛ ደርሼ ደግሞ ሆነ ነገር ይቃጠልብሻል 30 ሳይሆን ስትመጪ ቆርጥብሻል። አሁን 2 ነው የከሰረችው። ስትመጪ ግን ሰርተሽ ትመልሽልኛለሽ ቆርጥብሻለሁ ብለኛለች። እሺ በቃ ቁረጭኝ እንዳይቃጠልብኝ ነው ያልኳት አለች። አልቆርጥም አውቄ ነው ያልኳት አለች። አሁን በእጇን ብር ሰጣታለሁኝ እሷ ብቻ በሰላም አገሯ ትግባ ምንም ችግር የለውም ብላለች። እሺ ምንም አልቆርጥም። አይሽ ግን ምን ያህል ሰው እንደሚወድሽ አንዳንድ ጊዜ የባሰ ደግሞ ምን አይነት ሰው ልክ በዚህ በእንቅርት ላይ ጆሮ ደግፍ እንደሚባለው እንደዚህ አይነት ሰው አጋጥሞሽ ደግሞ እንደ አይነት ቃጣ እንዳታመጣብኝ ብሎ እኮ ሄዶ ኤምባሲ የሚወረውርሽ ሰዋል። ይኸው እዚህ ሁሉ 12,000 ሰዎች ብሎ ማዳመጥ ያንቺን ችግር መስማት ልክ እንደ ቤተሰብ እኮ መጥቶ እየጠየቀሽ ነው።
ስለዚህ አሁን ምንድነው መሰለሽ ይሄንንም ሰው አታስደነግጪው። ብትፈልጊ ዛሬ ማታ ብትመጪ ያው ቤታችን ቅርብ ነው ከኤርፖርት 5 ደቂቃ ናት። ከኤርፖርት 5 ደቂቃ 10 ደቂቃ ናት። ሄደን እንወስድሻለን። እዚህ ማረፊያ አለ። እዚህ ሆነሽ ምን ብለሽ ልጄ በትክክል አሁን አንቺም ሳትሳቀቂ አሁን የልጄ ቦታ የት ነው ብለሽ ሳታደርጊ ይህን ታደርጊያለሽ። ከዛ ደግሞ ያለሽን ሁኔታ አረጋግተሽ አይሽ አንቺም ሳትረጋጊ ጭንቅላትሽን ሳታስተካክል ነው ተነስተሽ ሄድሽ። ለዚህ ነው አዎ ፍርድ ቤት ንገርክ ሰኞ ፍርድ ቤት ቆሜ እሷ ዛሬ መምጣት አለብሽ ብላ ትኬት ልካልኝ እኔ ፍርድ ቤት ቆሜ አቅም የለኝም አቅቶኛል ውሰድልኝ ብዬ ፍርድ ቤት ቆመን እያለን በዛው ቀን ማታ በረራ ሆነ። ትኬትሽ ስለተቆረጠብሽ እንጂ አስተካክለሽ መምጣት ትፈልጊ ነበር። እኔ ከዛ ከገጠር ጨርሼ ጣጣዬን ጨርሼ ልክ ልጄን ሲያይ ትንሽ ከስሜት ትንሽ ወጣው። እሷን አይቼ ወጣሁትና ግን ሳስበው እዛ አዲስ አበባ ሆኜ እሷን ይዤ ሆነ ነገር ሰርቼ እሷን ማሳደግ አልችልም። ስለዚህ ምን መሆን አለብኝ አልኩትና እሱን ራሱን እንደዚህ ከፍርድ ቤት መልስ መጣን። አለቀህም አንተን አልፈልግህም እኔ ገንዬ ነው የሚፈልገው ብላ እሱን እምቢ ስትል ልጅቷ እሺ ምን ይሻለኛል ብዬ አማክሬው ሂጂና እኔ እንደፈለግሽ አንቺ አሳድግልሻለሁ ዛሬ አይቅረብሽ ብሎ ከሸኘኝም በኋላ ነው እዚህ ደርሶኝ እዚህ ከደረስኩም በኋላ በቃ ልጅ እንዲህ ትሁን ሲል ስልኬ ተጠልፏል። ምንም ማውራት አልችልም። ካርድ ሞልተሽና በዋትስአፕ አውሪኝ አለ። ካርድ ደግሞ እኔ ምንም እንደሌለኝ ካርድ ሞልቼ ወደ ኢትዮጵያ መደወል እንደማልችል ስለሚያውቅ ሞልተሽ በመስመር ደዊ የለኝማ እንዴት 1000 ብር ተከፍሎልኝ እንዴት ሞላለሁ ሲለው የራስሽ ጉዳይ ብሎ ነው እንደሚመጣ አባብሎኝ እዚህ ጋር ከተተኝ። ልክ እነሱ አረብ እጅ ሲገባ ደግሞ መመለስ እንደማልችል አቅሜ ምን ጋር እንደነበረኝ ምን እንዳለኝ ጠንቅቆ ያውቃል። ስለዚህ አሁን መመለሻ የላትም። ከፈለሽ ሙሽ የሚለኝ ራሱ አለ። ልጅቷን ከፈለሽ ቀጥረሽ ቢት የሚለኝ ጊዜ አለ። ገብቷል። ግን ያኔ እናቴ ስላለች እንዲህ ይለኛል እያልኳት እሷ ነበረች ብታቆማ በቃ አይዞሽ ብትለኝ እንደዛ ቢለኝ ሰዓትም አለ። ምን ሊበልክ እንደዚህ አዳምጥኝና ደግሞ አንድ ነገር ልንገርሽ። አሁን ከዚህ እዚህም ያሉት ሰዎች እየጻፉ ነው። አሁን ነገ አንቺ ተረጋግተሽ ነይና መረዳት ያለብሽን እኛም ሌሎችም ሁሉም ሰው ያዋጣና የምንችለውን ነገር አድርገሽ ለልጅሽ በአካውንቱ አስቀጥረሽላት እንዳልኩ አድርገሽ ከዚህ በኋላ ለምኖ እንደውም በቃ እንደገና መልሼ ልጄን መውሰድ እፈልጋለሁ ልጄን ማየት እፈልጋለሁ የሚልበት ነገር ይመጣል። እና አንቺ ጠንካራ ካልሆን አይሰማሽም። ገብቶሻል? ስለዚህ በመጀመሪያ ማንም ሰው ይልሽ ሁሉ ጊዜ አሸናፊ ስትሆኚ ነው። ገብቶሻል? ማዳምሽ መጣች አለች አላውቅም። እኔ እዚህ ጋር በሩን ዘግቼ ነው ያለሁት። ላሳይክ አሁዬ ላውራት ትንሽ እኔ ያለሁበት ቤት ይቺ ናት። ሰላም አንቺ አንዴ ልንገራት። አንቺ ልታወራሽ ያላችሁ ሰላም ይሰማል? ገነት ኦዬ ብራቱን አብሪውና ቁጭ በይ አዳምጫት። እሺ